Mom, it's been so long since I recorded a YouTube video. Okay, today and wedding shower and wedding አለ so እቃችን ይሄንን ይመስላል እቃችን በጣም እየበዛ ነው እና አውቶ ፋንድ ከመሆኑ የተነሳ ወደ ባግ ምናምን ድረስ ሄደናል ቀጥታ ወደ እስራኤል እንሄዳለን ከእስራኤል በኋላ ወደ ዌዲንግ ሻወር እንዳለን ከዛ ደግሞ እዛ አድረን ሌሊት ደግሞ 4 ላይ ዌዲንግ አለ ሚካኤል ቤተክርስቲያን ሶ እዛ ሄደን ሌላ ዌዲንግ ሰርተን ቀኑን ሙሉ ሰዓት ስራ የለንም ከሰዓት ኢንጆይ እናደርጋለን ማለት ነው ሙቀቱ 80 ነው በጣም ይሄን ስራ ከባድ የሚያደርግ ወይስ ማይፎን ብቻ 85 ነው ሶ እቃችን እናስገባለን ወደ መኪናው ከዛ በኋላ ከዚህ 30 ምናምን ደቂቃ ነው የምንነደው ሙቀት እያላበይ ነው ማለት ነው If you are new to this channel my name is Nati I make videos because I love it stay tuned stay tuned for the next couple of years እንደዚህ አይነት ቪዲዮችን ስለምሰራ If you are new to this channel subscribe ማድረጋችሁ እንዳትረሱ መቻችሁ let's go ወደ ስራ ሙቀት ካሜራው ፊት ለፊት ነው ቻርጅ ማድረግ አለበት ሶ ካሜራውን ከመኪናዬ ነው ቻርጅ ማድረገው ለዛ ማድረግ ይችላል ምንኛውንም ምናልባት ይሄ ታይፕ ሲ ስንት ቦታ ሁለት ቦታ ነው ያለው USB መሆን አለበት need USB እና do you have USB no እሺ ምን ይሏታል እንደዚህ እናድርገው where is my USB ሶ አሁን ካሜራችንና ድሮናችንን ቻርጅ እያደረግን ነው እንደዚህ ነው የምናደርገው ከዛ ያው ካሜራው እዚህ ውስጥ ቻርጅ እያደረገ ነው ከዛ የድሮናችን ባትሪ ደግሞ እዚህ ጋር ቻርጅ እያደረገ ነው ከምን ከሞጁሌተር that's a good thing ምን አይነት የቻርጅ ችግር የለብንም ማለት ነው በሰላም ያድርሰን አሁን እስራኤል ጋር ደርሰናል ወደ እስራኤል እየገባን እናምጣጣለሁ አይሻል እንዴ ከፍለውኝ እኮ ነው የምጮህ ቼክ ሳረግሽ ስልክ ይወራሽ አንቺ ማን ካሜራ አለ እና ጸዳ ብሎግ እያረግሽ ነው ያው ከቤት ጀምሮ እስማ ትላንትና ስራ ልነግርህ አልችልም ማጂ ትላንትና አረበኩኝ ከዛ ወጣው በስማም ፀሐዩ ብራዘር አልገባ ብራዘር ቀረጻው በዚህ ነው ማለት እስቲ ስቱዲዮን ገነባለን ምንድነው የምናደርገው እንበላለን ከስራታችን በፊት ዳቦ በስቃ አድርገን እንበላለን እንትን ምን እንግዛ ላልሽው ነገር ዳቦ ገዝተናል ኦ ማይ ጋድ እስኪ ዳቦ ስንት ብር ነው 5 ብር ነው ይሁን 1 2 3 4 5 6 7 8 ዳቦ በ500 ብር በ500 ብር በኢትዮጵያ ሂሳብ ማለት ነው በኢትዮጵያ ያማ አምስት ብር ከዘና 7 ሰዓት ተወዷል ማለት መንግስት አብሮን ይበላል ዳቦ ባይዘው ያሳዝናል ምዕመናን ይሄ ልጅ የት እንዳረገ መኪናውን ሳቅ አፏጭላት ችግሩ ምንድነው መኪና ይጠፋ አረ በዚህ ፀሐይ በእናት እንዴ አፏጭላት የት ነው ያለሽው እታለም አንቺ እታለም የት ነው ያለሽው ውይ የኔ እናት መጣን ማን ተቃጠልን አቀዝቅዘን አፋር ምናምን ይርታል ይሞቃል ይላሉ ብዙ ሰዎች ምናምን ግን ቴክሳስ ቅዝቃዜ ነው ብዬ ነው ማስበው አፋር በጣም
ሰው እኮ ቺል ያደርጋል ታውቃለህ። እኛ ቺል አናደርግም። ፀሐይ ግን እዚህ ቴክሳስ ላይ በጣም የተማረረች ነው የሚመስለው። ሙቀት አሰጣጧ ሙቀት እንኳን አንለውም፣ ወበቅ ነው የምንለው። ወበቅ ነው በስማ ይለባለባል ነው ማለት። አፍጥኝ ማን ሰዓት ሄደ። ግን እኮ እዛ ምን በላለን? ድግስ እኮ ነው የምንሄደው። ባዶዋችንን ብንሄድ ፒስ ነው። ነሽ ክፈች። ክፈተው። አሃ ይሙቀሽ። ስጋውን ከተትሽ 1:25 1:45 መድረስ አለብን እዚህ። ችግሩ ምግብ መስራት ነው። ወይ ፈጭ መጣህ ምን አለ ደግሰለው ወደድከኝ አከበርከኝ አንተ ግን ወደድከኝ ላትረሳኝ መሞት በይነብ ያስበኝ በከፍታ ያቆመኝ የትኛው ስራዬ የትኛው ሕይወቴ ሞስት ኦፍ ዘ ታይም ኧረ ሙቀት አንተ እያላበኝ ነው። ሞስት ኦፍ ዘ ታይም ኦን ታይም የሚባለው ነገር እኛ ጋር ነው። ኦን ታይም እንደርሳለን፣ ግን ያው የሀበሻ ቀጠሮ እንደምታውቁት ነው። 1 ሰዓት ተብሎ 1 ሰዓት አይደረስም። 2 ሰዓት ተብሎ 3 ሰዓት ነው የሚደረሰው ማለት ነው። 4 ሰዓት ሊሆን ይችላል። በዛም ላይ ወጥ ይችላል። እኛ በሰዓታችን ደርሰናል። ገና ናቸው። እዛ እስቲ ውስጥ ያለውን ነገር ደግሞ እናሳያችሁ። ትንሽ መንገድ ብቻ እየገባን ነው። ገባልሽ። እዚህ ጋር አሁን ላይቱን ሴት አፕ አድርገናል። አንድ ላይት እዚህ ጋር ደግሞ አንድ ላይት ብራይት ቱ ቢዋ እዚህ ጋር ነው የምትሆነው። ከዛ በኋላ ትቀረጻለች ማለት ነው። ይሄንን ይመስላል። ፎከስ አላደረግም። ከዚህ ላይ እንደዚህ ያረኩ በተግባር ስታረገው መላ ገባልሽ ማርያም እዛ አጋጣሚ ብሮጊያ ምን ላይ ነበር? አሁን እየበላን ነው። መብል ተጀምሯል።
በጣም ብዙ ምግብ ነው ያነሳው። ይገርማል። የኔ ግን የሆነ በጣም ያምራል አቀማመጡ ራሱ። የኔ ነው አዘርክርኬ ነው በለው። እንጀራ ያስፈልጋል ካየነው አንፃር የስራ ጠጃም ያደርጋል ምናምን እያለኝ ነበር። እናንተ ምን ትላላችሁ? እኛ እንኳን ለመቅመስ ነው ጠጅን ያስቀዳነው፣ ለመጠጣት አይደለም። ያው ሰው ደስ የሚለው አይደል? እንጀራው ራሱ የቤት ነው። ማርያም በጣም ኃይለኛ እንጀራ ነው። በጣም ዳፍ ማርያም ታጠው እቤት ነው የተጋገረው። ባይላታ የቤት እንጀራ ነው። ምንም ልንጠግብ አልቻለም። በጣም ዳፍ። ይሄ ለተመልካቾቻችን ግማሽ ነበር ቀደም፣ አሁን ግማሽ ነው። የለም ሳህኑ እባክህ ሳህኑ ይጣል። ሳህኑ አይፈለግም። እናንተ እያያችሁ ቢሆን መብራት አቃተኝ። አትዩን እስኪ እያያችሁ አይናፋረኝ ጻፈኝ ስትደሞከረ መጉረስ guys, only say cheese. Say cheese again. One more time. Cheese. Thank you. Alright. Thank you. Alright. Thank you. On me. Say cheese. Thank you. Thank you. አሁን ኬክ እየበላን ነው። ኬክ አሪፍ ነው በጣም ዘዴ ነው። ደህና ደሩ። ጉድ ናይት። የነገ ጠዋት ሰው ይበላል። አሁን አለቀ። እግዚአብሔር ይመስገን። በጣም ደስ የሚል ስራ ነበር ያደረገው። ትወዱታላችሁ። በብዛት ስራዎቻችን ዳላስ ላይ እየተሰራጩ ነው። ይሄ ካሜራ ብዙ ታምር ገና ይሰራል። ባይዘው ይሄ ካሜራ ስንት እንደሚሸጥ ልንገራችሁ እንወዳለን። ይሄ ብቻውን ያለዚህ 2000። ወይኔ ለምን ሰው ለሰው ልጅ ለምን ትጎዳለህ? ቀስ ብላ አትናገር። $2000 ነው የሚሸጠው። እቺ ደግሞ $700። 700 እና 2700 ስንት ይሆናል? መኪና ይገዛል። አንድ መኪና ነው የያዘው እንደምታዩት። ታዲያ ብቻ በቃ አሁን ቤት ደርሰናል። ቤታችን እንደምትመለከቱት ይሄ ነው። ሶ አሁን ብዙ እናመሰግናለን። ሰርተን ወደ ቤታችን። ቆይ ባድ ዌዲንግ አለ። ነገ ደግሞ ሌላ ዌዲንግ እንሰራለን። ከዌዲንጉ በስተጀርባ ምን እንደሚመስል እናሳያችኋለን። ምናልባት ይሄ ቪዲዮ ስለሚረዝም በፓርት 2 ልንለቀው እንችላለን። ሶ የዛሬ ቪዲዮ ይሄን ይመስል ነበረ። እስከ ሳምንት ቸር። መልካም ሳምንት። JTV